እንዳያስብህ ከዛሬ በኋላ በሉት ወንጌልን ተመልከት በሉ። ይሁድ ስለሆነ መሰብሰብ ይቀራል። የጌታ ስም ይባረክ። የማይታዩ ከዚህ በኋላ ይወጣል፣ የታዩት ይወርዳል። ደስ የሚለው የመድረክ ሕግ የሚያከብሩ እንደኔ ሱፍ ለብሶ የሚቆሙ በጣም ብዙ ልብስ ስላለ ቀያይሮ፣ ዘመናዊ ጫማ ስላለ ቀያይሮ፣ አንድ ቀን እድል ገጥሞላት ነቢይ ስለተባለ እየሸወደ የቆዩ ሰዎች ከዚህ በኋላ ዘመናቸው አልቋል። አሜን አትሉማ? የእግዚአብሔር ልጆች ከተለበጡበት ይወጣሉ። አሜን። ኢየሱስ ማነው? ሃሌሉያ። ጨመቅ አድርገና የሄደበትን መልሶ ነው። እግዚአብሔር እንደው ሚዛን ላይ ይሄን አልጴንጤ አለ ወይ ብሎ ይደስታል ብላችሁ ነው? አይደስትም። እግዚአብሔር በሚኖረው ሰው ነው የሚደስተው። ይቅርታ ይደረገልኝ ከቃል በኋላ የሚቆጣ ሰው መጣ እንዳትሉ። የእግዚአብሔርን ቃል ዛሬ የምናየው ሁላችሁም ኤፌሶን ምዕራፍ 1 እናውጡልኝ። የስብከት ርዕስ ኢየሱስን በክብር መግለጥ። ኢየሱስን በክብር መግለጥ። ኤፌሶን ምዕራፍ 1 ቁጥር 17ን ማየት ትችላላችሁ። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምነዋል። ቁጥር 17 ብቻ ነው ያነበብኩ። መጽሐፍ ያላችሁ ሰዎች ማየት ፈልጋለሁ። እስቲ ጥቁሩ መጽሐፍ እሺ፣ ስልካቸው ላይ መጽሐፍ ቅዱስ ያላችሁ ሰዎች በጎናቸው ያለው ሰው ጨበጥ አድርጎና አፍሬ ነው ታፍሬ ነው በሉ። አፍሬ አይደለም አፍሮቢ ነው። አፍሮቢ ይሄ መጽሐፍ ቅዱስ ስላፈረቢ ነው። እግዚአብሔር ወደ መጽሐፍ ቅዱስ ይመልሳል። አሜን። ሰው እንዲወደን አንሰራም። በኢየሱስ መጽሐፍ እየተወደደ ነው። መጽሐፍ የሚያስገዛ መንፈስ ይግባ። በጎናቸው ያለው ሰው ጨበጥ አድርግና የእግዚአብሔር ቃል በለው እንዳያፍርብህ በለው።